The electroscope. The electroscope is a very sensitive instrument which can be used to detect the type of electric charge, to identify whether an object is charged or not, to measure the quantity of charge, and to know whether an object is conductor or insulator. Charge እንዳለው የሆነ ኦብጀክት ቻርጅ እንዳለው ዲቴክት ለማድረግ ምን አይነት ቻርጅ አለው፣ ታይፕ ኦፍ ቻርጅ ፖዚቲቭ ነው ኔጌቲቭ ነው የሚለው እና ኦብጀክቱ ቻርጅድ ነው አይደለም የሚለው እና ምን ያህል ቻርጅ መጠን አለው ኦብጀክቱ የሚለው እና ኦብጀክቱ ኮንዳክተር ነው ኢንሱሌተር ነው የሚለው። ኮንዳክተር ከሆነ ያው ቻርጅ ይኖረዋል፣ ቻርጅ ያስተላልፋል። ኢንሱሌተር ደግሞ ቻርጅን አያስተላልፍም። ይሄ ዕቃ ኤሌክትሮስኮፕ ይባላል። ጎልድ ሊፍ ኤሌክትሮስኮፕ የሆነ ኦብጀክት ቻርጅድ መሆኑን አለመሆኑን ወይንም የሆነ ኦብጀክት ላይ ኤሌክትሪካሊ ቻርጅ መሆን አለመሆኑን ቼክ ለማድረግ የሚጠቅም መሳሪያ ነው። ጎልድ ሊፍ ኤሌክትሮስኮፕ ያው ዋና ክፍሎቹ በዚህ ስዕል ላይ እንደምታዩት ነው። ከታች ትናንሽ ጎልድ ሊፍሶች አሉ፣ እንደ ቅጠል የሚመስሉ ማለት ነው። ከብራስ ጋር ነው የተገናኙት። ይሄንን ብርጭቆ ውስጥ አስቀመጠን። ኮርክ ደግሞ አለ። ይሄ ብራስ ሮዱ ከግላሱ ጋር ከብርጭቆ ጋር ንክኪ እንዳይኖረው ኢንሱሌተር ነው። ሜታል ዲስክ ወይንም ሜታል ሮድ ደግሞ ከላይ አለ። ጎልድ ሊፎቹ በጣም ቀጫጫ ናቸው፣ ትንሽ ቀጭን ናቸው። ያ ትንሽ ኤሌክትሮስታቲክ ፎርስ በሚመጣበት ጊዜ ቶሎ ምላሽ ይሰጣሉ ማለት ነው፣ ክብደታቸው አነስ ያለ ስለሆነ። ኤሌክትሮስኮፕን በኮንዳክሽን እንዴት ቻርጅ ማድረግ እንችላለን? ቻርጂንግ ባይ ኮንዳክሽን ማለት ቻርጅድ የሆነ ኦብጀክት ኒውትራል ኦብጀክቱን ሲነካው ኮንታክት አለው። እዚህ ጋር ግላስ ሮድንና ሲልክ ጨርቅ ታያላችሁ። በሚታሹበት ጊዜ ረቢንግ ይባላል። ረብ በሚደረግበት ጊዜ ግላስ ሮዱ ፖዚቲቭሊ ቻርጅድ ይሆናል። ያም ፖዚቲቭሊ የሆነውን ግላስ ሮድ ከሜታል ዲስኩ ጋር ስናገናኝ ከላይ ምን እናያለን? ከታች ያለው ጎልድ ሊፉ ምን ይሆናል? ይንቀሳቀሳል። ለምን? ተመሳሳይ ቻርጅ ስለሆነ የገባው። በሁለቱም ላይ ተመሳሳይ ቻርጅ ከሆነ ሲሚላር ቻርጅ ሪፐል ይደራረጋል፣ ይገፋፋል። ስለዚህ አንዱ ሌላውን ይገፋዋል ማለት ነው። አሁን ግላስ ሮዱን ሪሙቭ ስናደርግ ጎልድ ሊፉ እንዳለ ነው የቆመው ባለበት። ይሄ የሚያሳየው ኤሌክትሮስኮፑ በኮንዳክሽን ቻርጅድ እንደሆነ እናያለን። ቻርጁን እንዳለ ጠብቆታል ማለት ነው፣ አልጠፋም። አሁን ኤሌክትሮስኮፑን በእጃችን እንንካው። ምን ሆነ? ጎልድ ሊፎቹ እንደ መጀመሪያው ተሰበሰቡ፣ ተመለሱ። ይሄ የሚያሳየው ኤሌክትሮስኮፑ ቻርጁን እንዳጣ ነው፣ ዲስቻርጅድ እንደሆነ ነው። ቻርጆቹ የት ገቡ? ኤሌክትሮኖች ከእጃችን ወደ ሜታል ዲስክ ይተላለፋሉ ማለት ነው። በዚህ ጊዜ እዛ ያሉትን ፖዚቲቭ ቻርጆች ያጠፏቸዋል፣ ኒውትራል ይሆናሉ። ኤሌክትሮስኮፕ ኔጌቲቭሊ ቻርጅድ የሆነ ኢቦናይት ሮድ አምጥተን ብናስነካው ምን ይሆናል? ኔጌቲቭሊ ቻርጅድ ይሆናል። ስለዚህ ይሄ መጥቶ ሜታል ሮዱን ሲነካ ኢቦናይት ሮዱ ጎልድ ሊፉ ምን ይሆናል? አሁንም ሰፋ ይላል፣ ይገፋፋሉ። ለምን? ወደ ውስጣቸው የገባ ቻርጅ አለ፣ ተመሳሳይ ቻርጅ። በዛ ላይክ ቻርጅ ሪፐል ይገፋፋሉ በሚለው ህግ ኤሌክትሮስኮፑን ስነካ ኔጌቲቭ ቻርጆቹ ይወጣሉ ማለት ነው። ስለዚህ ጎልድ ሊፉ ወደ መጀመሪያው ቦታ ይመለሳል። በዚህ አይነት መንገድ ነው እንግዲህ ኤሌክትሮስኮፕ የሆነ ኦብጀክት ቻርጅድ ነው ወይስ አይደለም የሚለውን የሚለየው።